በዚህ ቪዲዮ ማታ ከመተኛታችሁ በፊት አንድ ብርጭቆ ወተት ጠጥታችሁ ብትተኙ በጤናችሁ ላይ የሚፈጠሩ 6 እጅግ አስደናቂ የሆኑ የጤና ለውጦችን እንመለከታለን። ወደ ሐሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ወደ ሐሳቡ እንሄዳለን። አንደኛ፣ ማታ ከመኝታ በፊት አንድ ብርጭቆ ወተት መጠጣት የእንቅልፍ ጥራትን በእጅጉ ያሻሽላል። ማታ ወተት መጠጣት እንቅልፍ በፍጥነት እንዲወስዳችሁ ከማድረጉም በላይ ያለ መቆራረጥ አይምሯችሁ ጥልቅ የእንቅልፍ ስርዓት ውስጥ ወይም ደግሞ ዲፕ ስሊፕ ስቴጅ ውስጥ እንዲገባ ያደርጋል። ወተት በውስጡ ትሪፕቶፋን የተባለ ልዩ አሚኖ አሲድ ይዟል። ይህ አሚኖ አሲድ ወደ አይምሯችን በሚገባበት ጊዜ ሴሮቶኒን የተባለው ስሜትን የሚያረጋጋና ሰላምን የሚሰጥ ኬሚካል ያመነጫል። በመቀጠልም ይህ ኬሚካል ወደ ሜላቶኒን ማለትም እንቅልፍን ወደሚያመጣው ዋና የሰውነት ሆርሞን ይቀየራል። በተለይም ማታ ላይ ለብ ያለ ወተት መጠጣት የነርቭ ስርዓትን በማረጋጋት ሰውነታችን ወደ እረፍት ሁኔታ ወይም ደግሞ ሬስት ሞድ እንዲገባ ምልክት ይሰጣል። ይህም የሰውነትን ውስጣዊ ሙቀትን በትንሹ በመቀነስ ለአእምሮ የተፈጥሮ የእንቅልፍ ጊዜ መድረሱን ይገልጻል። ይህም የእንቅልፍ ማጣት በሽታን በማስወገድ ሰውነታችን በቂ እረፍት እንዲያገኝ ያደርጋል። ስለዚህ በተለይ ማታ ላይ በእንቅልፍ እጦት የምትቸገሩ ሰዎች ካላችሁ ከዚህ ቪዲዮ በኋላ ማታ ከመተኛታችሁ በፊት አንድ ብርጭቆ ወተት ብቻ በመጠጣት ይህንን ችግር ሙሉ በሙሉ መቅረፍ ይቻላል። ሁለተኛ፣ ማታ ከመኝታ በፊት አንድ ብርጭቆ ወተት መጠጣት የሰውነት ጡንቻ ግንባታን ያፋጥናል። በቀን ውስጥ በምናደርገው አካላዊ እንቅስቃሴ፣ ስራ ወይም ስፖርት ምክንያት የጡንቻ ህዋሳቶቻችን ይደክማሉ፣ ጥቃቅን መሰንጠቅም ይደርስባቸዋል። ሌሊት ደግሞ ሰውነታችን እነዚህን የደከሙ ጡንቻዎችን መልሶ የሚጠገንበት ወሳኝ ሰዓት ነው። ወተት በውስጡ 2 ዋና ዋና የፕሮቲን አይነቶችን ይዟል። እነርሱም ዌይና ኬሲን የተባሉ ናቸው። በተለይም ኬሲን ፕሮቲን በሆዳችን ውስጥ በጣም ቀስ እያለ የሚፈጭ በመሆኑ ሌሊቱን ሙሉ ለ7 እና 8 ሰዓታት ለጡንቻዎቻችን ቀጣይነት ያለው አሚኖ አሲድን ያቀርባል። ይህ ደግሞ እኛ ተኝተን እንኳን ሰውነታችን የጡንቻዎቻችንን መዋቅር መልሶ ለመገንባት የሚያስፈልገውን በበቂ ሁኔታ ያገኛል። ይህ ሂደትም በእርጅና ወይም በስራ ብዛት የሚመጣውን የጡንቻ መዛልን፣ መሳሳትንና ድካምን ሙሉ በሙሉ የማስወገድ ከፍተኛ ብቃት አለው። ሶስተኛ፣ ማታ ከመኝታ በፊት አንድ ብርጭቆ ወተት መጠጣት በሌሊት የሚከሰተውን የራብ ስሜትን ይቆጣጠራል። ብዙዎቻችን ማታ መገባደጃ ላይ ወይም እኩለ ሌሊት አካባቢ ድንገተኛ የራብ ስሜት ስለሚሰማን ወደ ፍሪጅ በመሄድ በስኳርና በቅባት በለጸጉ ምግቦችን እንመገባለን። ይህ ልማድ ደግሞ ለክብደት መጨመር፣ ለሰውነት ስብ መከማቸትና ለስኳር በሽታ ዋነኛ መንስኤ ነው። ማታ ከመኝታችሁ በፊት አንድ ብርጭቆ ወተት መጠጣት ማታ ላይ ይህ ድንገተኛ የሆነ የራብ ስሜት እንዳይሰማችሁ ይከላከላል። በወተት ውስጥ ያለው ፕሮቲን በሰውነታችን ውስጥ የራብ ሆርሞን ሆኖን ግሬሊን መጠን በመቀነስ ጥጋብ የሚሰጠውን PYY ሆርሞንን ያነቃቃል። ይህ ደግሞ በወተት ውስጥ ያለው ድብልቅ ፕሮቲን ሌሊቱን ሙሉ ሆዳችን የራብ ስሜት እንዳይሰማው በማድረግ አላስፈላጊ የምግብ ፍላጎትን ይገታል። ይህም ጤናማ ክብደትን ለመጠበቅና ከመጠን በላይ ውፍረትን ለመከላከል እጅግ ከፍተኛ እገዛ ያደርጋል። አራተኛ፣ ማታ ከመኝታ በፊት አንድ ብርጭቆ ወተት መጠጣት የአጥንት ጥንካሬን ይጨምራል። የሰው ልጅ አጥንት በቋምነት ራሱን የማደስና የመጠገን ሥራ ያከናውናል። ይህ ሂደት ደግሞ በብዛት የሚከናወነው ሌሊተኛ በምንተኛበት የረፍት ጊዜ ላይ ነው። ወተት በዓለማችን ላይ ዋነኛ የተፈጥሮ ካልሲየምና ቫይታሚን ዲ ምንጭ ነው። ማታ ከመተኛታችሁ በፊት ወተት ሲጠጡ በደማችሁ ውስጥ ያለው የካልሲየም መጠን ስለሚጨምር ሰውነታችሁ ለአጥንት እድሳት የሚፈልገውን ማዕድን በቀላሉ ያገኛል። ቫይታሚን ዲ ደግሞ ይህ ካልሲየም ከአንጀታችን ውስጥ ወደ ደም ስር እንዲገባና በቀጥታ ወደ አጥንታችን እንዲተላለፍ ያደርጋል። ይህ ልማድ በተለይም እድሜያቸው ለገፋ አረጋውያንና በሴቶች ላይ የሚከሰተውን የስውር የአጥንት መበስበስን ለመከላከልና መገጣጠሞችን ለማጠናከር እጅግ አስፈላጊ ነው። አምስተኛ፣ ማታ ከመኝታ በፊት አንድ ብርጭቆ ወተት መጠጣት የቆዳ ሴሎችን ያድሳል። የቆዳችን ህዋሳት በቀን ውስጥ ከአቧራ፣ ከፀሐይ ጨረርና ከብክለት ጋር ሲጋፈጡ ይውላሉ። ሌሊት ደግሞ ቆዳችን ራሱን የሚያድስበትና አሮጌ ሴሎችን በአዲስ የሚተካበት ወርቃማ ሰዓት ነው። በወተት ውስጥ የሚገኙት ቫይታሚን ኤ፣ ቫይታሚን ቢ እና ተፈጥሯዊ ጸረ ኦክሲዳንቶች የቆዳ ህዋሳትን ከውስጥ ወደ ውጭ የመጠገን ድንቅ አቅም አላቸው። ማታ ወተት መጠጣት የቆዳን የተፈጥሮ እርጥበትን የሚጠብቅ ከመሆኑም በላይ በቆዳ ላይ ያሉት ጥቃቅን እብጠቶችንና ብጉርን በመከላከል ጠዋት ስነቃ ቆዳችን ትኩስ፣ ብሩህ፣ የተወጠረና ፍካት ያለው እንዲሆን ያደርጋል። ከዚህም በላይ በወተት ውስጥ የሚገኘው ላክቲክ አሲድ የሞቱ የቆዳ ህዋሳትን ለማስወገድ ከፍተኛ ድጋፍ ያደርጋል። ስድስተኛ፣ የደም ግፊትን ይቆጣጠራል።
ለልብ ጤንነት መረጋገጥ በሰውነታችን ውስጥ ያሉ የደም ቧንቧዎች መላላትና ደም ያለምንም ጫና በሰውነት ውስጥ መሰራጨት አለበት። ወተት በውስጡ ከፍተኛ መጠን ያለው ፖታሺየም ይዟል። ፖታሺየም በሰውነታችን ውስጥ ከመጠን በላይ ያለውንና ለደም ግፊት መጨመር ምክንያት መሆኑን ሶዲየም በሽንት መልክ ተጨምቆ እንዲወጣ የማድረግ ታላቅ ተፈጥሯዊ ስራን ይሰራል። ማታ ከመኝታ በፊት ወተት መጠጣት የደም ቧንቧዎቻችንን በማዝናናት የደም ግፊትን ያስተካክላል። ይህም ሌሊት በድንገት የሚከሰትን የልብ ድካምና ስትሮክን በከፍተኛ ደረጃ ይቀንሳል። እንዲሁም ወተት የልብን ምት ጤናማ በማድረግ ረገድ ትልቅ አስተዋጽኦ አለው። ወተት የሚሰጠውን ሙሉ ጥቅም ለማግኘት ምንም አይነት ነጭ ስኳር ሳይጨመርበት በተፈጥሯዊ ጣዕሙ ለብ አድርጎ መጠጣት ይመረጣል። ማታ ከመኝታችሁ በፊት አንድ ብርጭቆ ለብ ያለ ወተት መጠጣት ተራ የምሽት መጠጥ ሳይሆን ሰውነታችሁ ሌሊቱን ሙሉ ራሱን የሚጠግንበት፣ ጡንቻን የሚገነባበትና አይምሮን የሚያረጋጋበት ተፈጥሯዊ የጤና ዋስትና ነው። ጤናማና ረጅም ሕይወት ለመምራት ዛሬውኑ ይህንን ቀላል መጠጥ መጠጣት ይኖርባችኋል። የተከበራችሁ ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። ከዛሬ ቪዲዮ እንደተማራችሁበት ተስፋ እናደርጋለን። በዛሬ ቪዲዮ ላይ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።